ሰላም ጤና ይስጥልኝ እንዴት ናችሁ? ዮናስ ነኝ። በዛሬው ቪዲዮአችን የኤልሲዲ ቲቪ አንድ ኤልሲዲ ቲቪ ይዤላችሁ መጥቻለሁ። ይህም ኤልሲዲ ቲቪ ላይ የሚኖሩ አንዳንድ ነገሮችን እንድንመለከት ይህንን ቲቪ ይዤ መጥቻለሁ። ይህ ቲቪ 32 ኢንች ሃዩንዳይ ቲቪ ነው። ከውጪ የሚገቡ ቲቪዎች ናቸው። ብዙ ጊዜ ሀገራችን ውስጥ አይኖሩም። ሲቀጥል በአሁኑ ሰዓት እንግዲህ እኛ ስልጠናችን ላይ ኤልሲዲ ቲቪ ብዙ ማንመለከተው ኤልሲዲ ቲቪ አሁን ላይ እየተመረተ አይደለም፣ የቀረ ቴክኖሎጂ ነው ማለት ነው። ኤልሲዲ ማለት ሊኩዊድ ክሪስታል ዲስፕሌይ ወይም ደግሞ ሲሲኤፍኤል ፍሎረሰንት ላምፕ አስ ባክላይት ተጠቅመው የሚሰሩ ቲቪዎች ናቸው ብያቸዋለሁ። ኤልኢዲ ቲቪዎች ደግሞ ላይት ኢሚቲንግ ዳዮድ ወይም ኤልኢዲ አምፖል ተጠቅመው አስ ባክላይት የሚሰሩ ቲቪዎች ናቸው። ስለዚህ ከኤልሲዲ እና ኤልኢዲ በጣም ተመራጭ ነው። ብዙ ፓወር ኮንሰምፕሽን የለውም። በአሁን ሰዓት ቤስት ቴክኖሎጂ ተብሎ እየተሰራ ያለው ኤልኢዲ ቲቪ ነው ማለት ነው። እዚህ ጋር የምትመለከቱት ኤልሲዲ ቲቪ ነው። ይህ ኤልሲዲ ቲቪ ሁለት ቦርድ አለው። እዚህ ጋር ፓወር ሴክሽን፣ ይሄኛው ፓወር ሴክሽን እና የሰከንደሪ ነው። የፓወር ሴክሽን ነው። ይሄኛው ደግሞ በዚህ ጋር ደግሞ ኢንቨርተር ነው። እንግዲህ ከዚህ በፊት ኤልኢዲ ቲቪ ላይ ምን ብለናል? ኤልኢዲ ባክላይት ድራይቨር ሴክሽን ብለናል። እንግዲህ እሱን እንመለከታለን። ኤልኢዲ ባክላይት ድራይቨር ሴክሽን እንደምንለው ሁሉ ማለትም ለኤልኢዲ አምፖሎች ቮልቴጅ ድራይቭ የሚያደርግልን ሴክሽን ኤልኢዲ ባክላይት ሴክሽን ነው። እዚህ ጋር ደግሞ ሲሲኤፍኤል ነው። ኮልድ ካቶድ ፍሎረሰንት ላይት ናቸው። ፍሎረሰንት አምፖሎች ናቸው። ለእነኚህ እዚህ ጋር አሁን አንድ ስክ አለ፣ እዚህ ጋር አንድ ስክ አለ፣ እዚህ ጋር አንድ ስክ አለ። ሶስት ናቸው። ስለዚህ ሜቢ እንግዲህ ፈትቼ ውስጡን አላየሁትም። ሶስት አግድም ድረስ ወደ አግድም የሆነ ሶስት ፍሎረሰንት አምፖል ሊኖር ይችላል ማለት ነው እዚህ ጋር በምንመለከተው። ስለዚህ ይሄኛው ደግሞ ኢንቨርተር ነው። እንግዲህ ኢንቨርተር ቦርድ ነው። ኢንቨርተር ቦርድ ያው ኤሲ ነው የሚጠቀመው ብያቸዋለሁ። ስለዚህ ከዚህ ጋር የሚወጣለትን ዲሲ መልሶ ወደ ኤሲ ይጠቀማል ማለት ነው። መልሶ ስቴፕ አፕ ይደረግና ኤሲ ነው የሚጠቀመው ማለት ነው። ስለዚህ ይህ ፓወር ሴክሽን እና ኢንቨርተርን አንድ ላይ የያዘ ነው። እዚህ ጋር ደግሞ ሜን ቦርዱ እዚህ ጋር ነው ማለት ነው። የቲቪ ሜን ቦርዱ እዚህ ጋር ነው። ስለዚህ አንዳንድ ቲቪዎች ላይ ያው ኤልኢዲ ላይም እንደዚህ አይነት ነገር ሊያጋጥም ይችላል። ሜን ቦርድ እንደዚህ ሆኖ ፓወር ቦርዱ ደግሞ ለብቻው ሊሆን ይችላል። አንዳንዴ ዩኒቨርሳል ደግሞ ስንገጥም ምን ይሆናል? እዚሁ ሜን ቦርድ ላይ ኤልኢዲ ባክላይት ቦርድ እዚሁ ላይ ሆኖ ነገር ግን መጠገን የማይችልበት ደረጃ ላይ ከደረሰ ምን እናደርጋለን? ዩኒቨርሳል ኤልኢዲ ባክላይት የሚባል አለ። ዩኒቨርሳል ኤልኢዲ ባክላይት ለብቻው እንገጥማለን ማለት ነው። ስለዚህ ይህ ቲቪ ላይ እዚህ ጋር የምትመለከቱት ሜን ቦርዱ ነው። እዚህ ጋር የምታዩት ይሄኛው ኤፕሮም አይሲ ነው ወይም ሜን አይሲ ነው። ይሄኛው እንግዲህ ይሄ ተነር ነው። እዚህ ጋር የምትመለከቱት እዚህ ጋር ሳውንድ ሴክሽን ነው። እዚህ ጋር ሳውንድ ስፒከር የሚሰካበት ነው። እዚህ ጋር ያለው ደግሞ ኤሲ እንግዲህ እዚህ ጋር ኤሲ 220 ቮልት ኤሲ የሚገባበት ነው። ከዛ በኋላ እዚህ ጋር ቾክ አለ፣ ኢኤምአይ ፊልተር አለ፣ ኢንዳክተር አለ። ፊልተር ይደረጋል። ፊልተር ከተደረገ በኋላ እዚህ ጋር ብሪጅ ነው ያለው። ይሄኛው በደንብ ላይታያችሁ ይችላል። ብሪጅ ዳዮድ ነው ይህ ማለት ነው። ይህ ብሪጅ ዳዮድ ነው። ይህ ብሪጅ ዳዮድ ነው። ያው ይህ ብሪጅ ዳዮድ ከሰራ በኋላ ምን ይሆናል? ወደ ካፓስተር ይላል። ካፓስተሩ ይሄ ካፓስተር ደግሞ ጽሁፉ አይታይም። ለማንኛውም ሜን ፊልተር ካፓስተር ነው። እዚህ ጋር ደግሞ ትራንዚስተሮች አሉ፣ ስዊቺንግ ትራንዚስተሮች አለ። ይሄኛው እንግዲህ ሜቢ ሲመስለኝ ለኢንቨርተር ሴክሽን የሚገኘው ትራንስፎርመር ነው የሚሆነው። ይሄኛው አንደኛው ትራንስፎርመር ከሆነ ይሄኛው ለዛ ነው የሚሆነው። ፈትቼ ብዙም አልተመለከቱትም። ጀስት እዚህ ጋር እንደ ኢንትሮዳክሽን እንዲሆነን ብዬ ነው። እዚህ ጋር ሰከንደሪ አውትፑት ነው ያለው። ሰከንደሪ አውትፑት እዚህ ጋር ደግሞ ምንድነው ሾኪ ዳዮዶች አሉ። እዚህ ጋር ፊልተር ካፓስተሮች አሉ። ስለዚህ ለምሳሌ እንደዚህ አይነት ቲቪ ቢያጋጥማችሁ መጀመሪያ ብዙ ጊዜ እነዚህ ቲቪዎች የሚበላሹት እዚህ ጋር ያለ ካፓስተሮች ብዙ ጊዜ ፌል ያደርጋሉ። እዚህ ጋር የሚገኝ 1000 በ35 ቮልት ካፓስተር ፌል ያደርጋል በጣም ብዙ ጊዜ። ሲቀጥል እነኚህ ቲቪዎች ለምሳሌ ስሰክታችሁ ኤልኢዲ ላይቷ ዲስፕሌዋ በርታ መጠፋ ከሆነ የሶፍትዌር ችግር ሊሆን ይችላል። ኢፕሮማይሲ እዚህ ጋር አለ። ኢፕሮማይሲ አንስታችሁ ኢፕሮማይሲ ቀይራችሁ ትመለከታላችሁ ማለት ነው። ስለዚህ ብዙ ጊዜ እንደዚህ አይነት ነገር ያጋጥማል። እዚህ ጋር ይሄ ነው ኢፕሮማይሲ፣ ሶሪ ይሄኛው ነው ኢፕሮማይሲ። ይሄኛው እንግዲህ ሬጉሌተር አይሲ ሊሆን ይችላል ይመስለኛል። ለምን ቮልቴጅ በዚህ ጋር የሚገባበት ነው፣ ከሰከንዳሪ ቮልቴጅ የሚገባበት ነው። ስለዚህ ሬጉሌተር አይሲ ነው የሚሆነው። እዚህ ጋር ነው ኢፕሮም አይሲ። ስለዚህ እነኚህ ቲቪዎች በአሁን ሰዓት እየተመረቱ አይደለም። አንደኛ ነገር እየተመረቱ ስላልሆነ
ምናልባት ፎልት ቢያጋጥማችሁ እነኚህ ነገሮች ቼክ ታደርጋላችሁ። ብዙ ጊዜ ፓወር ሴክሽናቸው ላይም እንደዚህ አይነት ችግር ይኖራል ማለት ነው። ፓወር ሴክሽናቸው ላይም እዚህ ጋር ካፓስተር ዳዮድ ችግር ይኖራል። ስፔሻሊ ይሄኛው ሜን ፊልተር ካፓስተር ሊክ ካደረገ ላይት እየበራ ሊጠፋ ይችላል። እዚህ ጋር የሚገኘው 1000 በ35 ቮልት ካፓስተር ይበላሻል ብዙ ጊዜ። ስለዚህ ኤልሲዲ ቲቪ የሚጠቀመው ሌላ ዲፍረንስ የለውም። የሚጠቀመው ምንድነው በባክላይት ድራይቨር ወይም ደግሞ ባክላይት ድራይቨር ቦታ ኢንቨርተር ቦርድ ወይም ኢንቨርተር ሴክሽን ይኖረዋል። ከዛ በኋላ በኤልኢዲ አምፖል ፋንታ ደግሞ ሲሲኤፍኤል ይኖረዋል ማለት ነው። ሌላ የተለየ ነገር የለውም። ሌላ አዲስ ነገር እዚህ ቦርድ ላይ አንመለከትም ማለት ነው። ከዚህ ውጪ ሌላ የተለየ አዲስ ነገር አንመለከትም። እዚህ ጋር ቮልቴጅ ቼክ እናደርጋለን። ስታንድ ባይ መጀመሪያ ቼክ እናደርጋለን። ስታንድ ባይ እና ግራውንድ ላይ ሁሉ ጊዜም 5 ቮልት መኖር አለበት። ቲቪው ቢበራም ባይበራም ስታንድ ባይ ማለት 5 ቮልት የግድ መኖር አለበት። ኦን ሲደረግ ሌላው ቮልቴጅ ወደዚህ ፓስ ይሆናል። ከዛ ውጭ ከሆነ ግን 5 ቮልት ሁሉ ጊዜም ስታንድ ባይ የሚለው ላይ መኖር አለበት። ስለዚህ እዚህ ጋር ያሉ ካፓስተሮች ሊክ ካላቸው ከደረቀ ምናምን ቼክ ታደርጋላችሁ ማለት ነው። ቪዲዮአችን ይህን ይመስላል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ዮናስ ነኝ። በዛሬው ቪዲዮአችን ደግሞ ሜን አይሲ ሰርኪዩቱን እንመለከታለን ማለት ነው። እዚህ ጋር የምንመለከተው አለ። ይህ ቦርድ ላይ ሜን አይሲ አለ። ሜን አይሲ የተለያዩ ነገሮችን የሚሰራው እንግዲህ እሱ ነው ብለናል። የተለያዩ ሲግናሎችን ኢኔብል ሲግናሎችን ለተለያዩ ነገሮች የሚልከው ይሄ ነው። ስለዚህ ይህንን ከተመለከትን በኋላ ወደ ሬጉሌተር ሴክሽን እንሄዳለን ማለት ነው። ይህንን በደንብ እንመለከታለን። ይህ ሜን አይሲ ፈንክሽኑ ምንድነው፣ ሰርኪት ዲያግራሙ ምን ይመስላል የሚለውን እናይና ከዚህ በኋላ ለዚህ ሜን አይሲ ቮልቴጅ ሬጉሌት እያደረጉ የሚሰጡ ሴክሽኖች አሉ። እነሱን ደግሞ አብረን እናያለን ማለት ነው። ያው እዚህ ጋር ሲፒዩ ብያለው። ይህንን ሜን አይሲ ነው እንግዲህ እዚህ ቦርድ ላይ እንደምትመለከቱት ካሬ ነው ማለት አራቱም ሳይዝ እኩል ሊሆን ይችላል። ነገር ግን ያው እዚህ ጋር ለስዕሉ ሰርኪቱ እንዲመቸኝ ብዬ እንደዚህ ሰርቼዋለሁ። ሜን አይሲ ነው። ሜን አይሲ እንግዲህ ፓወር ልክ ስታንድ ባይ ከስታንድ ባይ ሪሊዝ የሚያደርግልን ባክላይት እንዲሰራ ባክላይት ሪሊዝ እንዳያደርግ የሚያደርግልን የተለያዩ ነገሮችን ኮንትሮል የሚያደርግልን ሜን አይሲ ነው ብለናል። ስለዚህ ሜን አይሲ ያለውን ፈንክሽን እንመለከታለን ማለት ነው። ሜን አይሲ እንግዲህ እዚህ ጋር ሜን አይሲ ሰርኪዩትን እየተመለከትን ነው። እዚህ ጋር ስታንድ ባይ አለ። ልክ ሪሞት ላይ ስናዝ ስታንድ ባይ ሲግናል የሚገባበት ማለት ነው። እዚህ ጋር ፓወር በተን ነው። ፓወር በተን ከኋላ ያለውን ፓወር በተን ስንነካ ሲፒዩ ጋም እንግዲህ ቮልቴጅ ይደርሳል። ቮልቴጅ እዚህ ሜን አይሲ ላይ ቮልቴጅ የሚደርሰው 5 ቮልት እና 3 ቮልት ናቸው። ቮልቴጅ ሬጉሌተሮች አሉ። እዚህ ጋር ሬጉሌተሮች ተጠቅሞ ነው። እዚህ ጋር ባክላይት ኢኔብል ሲግናል ነው። ይሄኛው ባክላይት ኢኔብል ሲግናል ነው የሚባለው። ያ ማለት ምንድነው? ለባክላይት ሴክሽን ላይ ባክላይት ሴክሽን ስንመለከት እናየዋለን በደንብ። እዛ ሴክሽን ላይ ኢኔብል ሲግናል ልክ ከዚህ በፊት ሲአርቲ ላይ ሆሪዞንታል ፐልስ ልክ ከሜን አይሲ ሆሪዞንታል ፐልስ ልክ እንደሚወጣው እንደምንለው ሁሉ እዚህኛውም ኤልሲዲ ላይም ለባክላይት ሲግናል ወይም ለባክላይት ሴክሽን ኢኔብል ሲግናል ይደርሳል ማለት ነው። ልክ ኢኔብል ሲግናል ሲደርስ ባክላይት ሴክሽን ስራውን መስራት ሲጀምር ወደ ኤልኢዲዎቹ ወይም ደግሞ ወደ ወደ ሲሲኤፍኤል ወደ አምፖሎቹ ምን ይወጣል? የዛን ሰዓት ቮልቴጅ ይደርሳል ማለት ነው። ስለዚህ ያ ነው። እዚህ ጋር ኢፕሮም አይሲ ወይም ደግሞ ሜሞሪ አይሲ የምንለው ነው። ሜሞሪ አይሲ ደግሞ የሚጠቀሙት 3.3 ቮልት ነው። 3.3 ቮልት ነው የሚጠቀመው ሜሞሪ አይሲ። ስራውን እንግዲህ ከዚህ በፊት አይተናል። የተለያዩ እኛ ሴቭ የምናደርጋቸው ፐርሰናል የሆኑ ሴቲንጎችን ወይም ዩዘር የሆኑ ሴቲንጎችን እዚህ ጋር ነው። ይሄ ነው ሜሞሪ አይሲ። ሜን አይሲ ወደ ሜሞሪ አይሲ ላይ ነው የሚያስቀምጠው ወይም ኤፕሮም አይሲ ላይ ነው ዳታው ሴቭ የሚሆነው ማለት ነው። እዚህ ጋር ደግሞ ይሄ ኤልቪዲኤስ ኮኔክተር ነው። ይህ ምንድነው? ይሄ ቀጥታ ወደ ቲኮም ቦርድ የሚሄደው ማለት ነው። እዚህ ጋር መመልከት ትችላላችሁ። እዚህ ቦርድ ላይ ስትመለከቱ ያው ኤልቪዲኤስ ይላል። ይሄ ኤልቪዲኤስ ሴክሽን ነው። ከሜን አይሲ የሚወጣው ይሄው ሜን አይሲ ነው። እንግዲህ ከሜን አይሲ የሚወጣው እዚህ ኤልቪዲኤስ ኮኔክተር ላይ ነው። እዚህ ጋር አለ። እዚህ ጋር ኮኔክተሩን ከሰካም በኋላ ወደ ቲኮም ቦርድ የሚሄደው ማለት ነው። የሚሄደው ሲግናል በሙሉ ከዚህ ጋር ነው። ስለዚህ ሜን አይሲ ፈንክሽኑ ይሄ ነው። እዚህ ጋር 24 ሜጋሄርዝ ክሪስታል ኦሲሌተር አለ። ክሪስታል ኦሲሌተር እንግዲህ ሲግናል የሚሰራው ይሄ ነው እንግዲህ ለሁሉም እዚህ ጋር ላሉ ሲግናሎች ሜን አይሲ ምናምን የሚሰጠውን ሲግናል መጀመሪያ ክሬት የሚያደርገው ይሄ ነው። ክሪስታል ኦሲሌተር ይባላል። እዚህ ጋር አለ። እዚህ ጋር ይሄ ኢፕሮም አይሲ የምንለው ይህ ኢፕሮም አይሲ ነው። በመቀጠል ከዚህ በኋላ የባክላይት ሴክሽንን እንመለከታለን። ባክላይት ሴክሽን ሙሉን ሴክሽኑን ከተመለከትን በኋላ
በመቀጠል ምን እናያለን? የሳውንድ ሴክሽን እናያለን። ከዛ በኋላ ወደ ቲኮን ቦርድ እንሄዳለን ማለት ነው። ቲኮን ቦርድ ላይ ስንሄድ እዚህ ጋር ኤልቪዲኤስ ኮኔክተር የምንለው ወይም ኤልቪዲኤስ ኮኔክሽን ነው። ከዚህ የሚወጣው በሙሉ ቲኮን ቦርድ ላይ ያለ ታይም ኮንትሮል ቦርድ የምንለው ማለት ነው። እዛ ላይ ደግሞ ብዙ ነገሮች አሉ። ያንን አብረን እናያለን። መልካም ጊዜ